ሰላም ሰላም ጤና ይስጥልኝ የዋላ ዩቲዩብ ቻናል ቤተሰቦች፣ ዛሬ የኢጃዛ ቤት ብሎግ ነው የማሳያችሁ። እዚህ ጋር በጠዋት ተነስቼ ወደ እረፍት ቤት እየሄድኩ ነው። በነገራችን ላይ የስራ ቦታ አካባቢ ነው እና ኦቨር ጠርቼ ወደ እረፍት ቤት እየሄድኩ ነው ማለት ነው። ከዛ ወደ እረፍት ቤት ገባሁኝ። ቤተ ክርስቲያን ዛሬ ደብረ ዘይት ነው እና ቤተ ክርስቲያን ለመሄድ በጣም ቸኩዬ እንግዲህ ያለውን ነገር አልቀረስኩላችሁም። ሌላውን ልወጣ ስል በቃ ነው ትዝ ያለኝ ራሱ ማለት ነውና ቶሎ ነጠላ ለበስኩኝ። በነገራችን ላይ እዚህ ጋር መነጽር ሳደርግ እኔ ሁሉ ጊዜ ግንባሬ ከላይ የማደርግ ከሆነ መጀመሪያ አይኔ ላይ ካላደረኩት ወደ ላይ ሳውጣው ይጣመምብኛልና ለዛ ነው። ከዛ በዚህ መልኩ እንግዲህ ከቤተ ክርስቲያን ወጣው። በፊስታል ደግሞ ትላንትና የጋገርኩት ድፎ ዳቦ ለቤተ ክርስቲያን ነው እና በዚህ መልኩ ቤቴን ዘግቼ ወደ ቤተ ክርስቲያን ለመሄድ እንግዲህ በጣም ተጣድፍ ያለው የኢጃዛ ቤት ብሎግ እንግዲህ ይሄን ይመስላል። እና ከግቢ እየወጣሁኝ ነው ያለሁትኝ። እንኳን አደረሳችሁ። በነገራችን ላይ ለደብረ ዘይት ክብረ በዓል ለጾማችን ለአብይ ጾም ትልቁ በዓል ነው። 5ኛ ሳምንት ማለት ነው። እዚህ ጋር ሰፈር ውስጥ ወጣሁኝ። እዚህ ሀገር ባጃጅ አለ። ባጃጅ ጠብቄ አጣሁኝና ልክ መንገድ ስጀምር ባጃጁ መጣ። ተናደድኩና በቃ አለፍኩት ማለት ነው። ስንት ሰዓት በቃ እንደጠበቅኩኝና ጾማቸው ስለሆነ አሁን ረመዳን ስለሆነ ቶሎ በጊዜ አይነሱም። በብዛት ሰው ያረፍዳል እዛ። ከዛ ታክሲ ያናጋገርኩኝ። ኮርኒሽ ማርያም ትሄዳለህ ስንት ነው ምናምን አልኩት። ተግባባን። ነይ ግቢ ያለኝ ወደ ታክሲ ውስጥ ለመግባት አቀን ነው ማለት ነው። እንግዲህ አሁን ጉዞ ወዴት ነው? ወደ ኮርኒሽ ማርያም። በነገራችን ላይ እዚህ ግብጽ ሀገር ኮርኒሽ ማርያም ማለት እመቤታችን ገና ወደ ግብጽ ስትመጣ 7 ቀን የተቀመጠችበት ቦታ ነው። በሌላ ብሎግ ላይ በደንብ ቀርጬ አሳያችኋለሁ ማለት ነው። ለሰፈሬ እኔ ለምኖርበት 30 ደቂቃ መንገድ ነው እና በጣም በቃ እኔ ኮርኒሽ ማርያም በቃ ካልሄድኩ ምን ልበላችሁ በቃ እና ሱስ ነው በቃ ለኔ ማለት ነው። እግዚአብሔር ይመስገን። ደግሞ በዚህ መልኩ እንግዲህ ታክሲ ውስጥ ወደ ኮርኒሽ ማርያም እያቀናሁ ነው። እስኪ እንግዲህ በብሎጊ ላይ እንግዲህ አንዳንድ ስህተት ምናምን ሊኖር ይችላል። ገና እንግዲህ ጀማሪ ስለሆንኩ ይሄንን አክሴፕት አድርጋችሁ ተቀበሉልኝ ማለት ነው። እና መንገዳችን ኮርኒሽ ማርያም ወደ እንደዚህ ነው በቃና እየደረስኩኝ ነው። እግዚአብሔር ይመስገን በስደት በቤቱ እንድንኖር ስላጸናን ስለጠበቀን ከቤቱ ስላላወጣን መጨረሻውንም ደግሞ ያሳምርልን። እና እዚያው ፖሊሶች ምናምን እንደ ደህንነት አሉ። ወደ ግቢው ውስጥ ከተሳለም ገባሁኝ። እግዚአብሔር ይመስገን። እንደ ድንገት ደግሞ ሆኖ ቅዳሴም አላለቀም ገና እንደገቡ ነው በቃ እኔም የደረስኩትኝ ማለት ነው። እግዚአብሔር ይመስገን። በዚህ መልኩ ወደ ኮርኒሽ ማርያም ተሳልሜ ይኸው ጫማዎች ምናምን አሉ ወደ ውስጥ ለመቅረጽ ያው እንግዲህ ይከብዳል። እዚች ጋር ተሳልሜ ምን ብዬ ወደ ውስጥ ገባሁኝ ማለት ነው። እኔም እዚህ ጋር ካሜራዬን አቆምኩ። ምክንያቱም ያው ቤተ መቅደስ ነው፣ ቤተ ክርስቲያን ነው። ቅዳሴው አለቀ፣ በሰላም ግቡ ተባልን። እግዚአብሔር ይመስገን። ከዛ እግዚአብሔር አገሬን፣ ቤተሰቤን፣ ወንድም እህቶቼን በዙሪያ ያሉትን ሁሉ አንተ ጠብቅልኝ እኔንም ጠብቀኝ ብዬ ለእመቤቴ ያሳሰብኩ። እመቤቴ ምልጃዋ አይለየም። በነገራችን ላይ ይሄንን ምስል ምናምን ሁሉም እያንዳንዱ መጽሐፍ ቅዱስ ላይ ያለና የእመቤታችን ታሪክ ነው። በአንድ እንትን ላይ የተሳለው የድሮ ጥንታዊ ምስል ነው። ራሱ ምስሉ በሰፊው ሌላ ጊዜ በደንብ ቀርጽላችኋለሁ። እንግዲህ የኢጃዛ ቤት ብሎግ ይሄንን ይመስላል። እግዚአብሔር ይመስገን።
ከዛ ሻማዬን ካበራው በኋላ ደግሞ እስኪ ሻይን ጠጣ ተባባልና ሻይን ጠጣሁኝ። ከዛ እቤት ከገባው አልወጣም ብዬ በዛው ቅርብ ስለሆነ ቅንድቤን ለመቀንደብ ምናምን ጸጉር ቤት ሄድኩኝ። ከዛ ቅንድቤን ተቀነዳድቤ ወደ ቤት ገባው። የኢጃዛ ቤት ብሎግ ይሄንን ይመስላል። የቤቱን ደግሞ ቀርጬ አሳያችኋለሁ። ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ።